መንፈስ ቅዱስ የእግዚአብሔር እስትንፋስ ብዬ ይረዳዋል። ምንድን ነው የእስትንፋስ? ጀስት እፍ ማለት እኛ እፍ እንደምንለው ነው። እንደዛ የምትለው እፍ የምትለው አንተ ቦዲ ስላለ ነው አይደል? እሺ ምንድን ነው እስትንፋስ? እስትንፋስ ከአንተ የሚመጣ ከአንተ አንጻር ከቦዲ አንጻር ከአንተ እያወራ ቦዲ ካለው ያ እስትንፋስ የራሱ አካል አለው የለውም? የለውም። እንዲህ ነው የሚኖረው። እንዴት ነው የሚኖረው? አንተ ኖ እንዴት ነው የሚኖረው? አንድ መንፈስ ቆይ እነዚህ በዚህ ጥቅስ ላስቀምጠልህ። ሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ ምን ይላል? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልቶ መንፈስ ቅዱስ ይሰጣችኋል። መንፈስ ቅዱስ የሚሰጥ እንዴት ነው? እግዚአብሔር እኮ መንፈስ ቅዱስን የሆነ ትንፋሽ ያደረገው እስትንፋስ እንዴት ነው የሚሰጥ መንፈስ ቅዱስን? ጥያቄ እኔ ነኝ ጠያቂ እኔ ነኝ አይደለ? ስጠይቅ ስጠይቅ መንፈስ ቅዱስን እስትንፋስ ነው ያደረገው። እፍ ማለት አድርገን ያደረገው እስትንፋስ መሆኑን አታምንም አንተ ዳዊት? እሱ የሚብራራበት ሌላ ክፍል አለው። ከሪሌሽን አንጻር ከፔሮክሬሲስ አንጻር የሚብራራበት አለው። ግን ፍልስፍና ውስጥ ነው የገባው። ቆይ ያዲ እኛም እኮ እናብራራለን። መጀመሪያ ግን መንፈስ ቅዱስ ምንድን ነው ካልክ የእግዚአብሔር አብ እስትንፋስ ይህን ትቀበልና ምን ማለት ነው? አካል አለው። አንዴ ዴቪዬ መጀመሪያ እዚህ ጋር እንግባባ። መንፈስ ቅዱስ የእግዚአብሔር አብ እስትንፋስ እንደሆነ ታምናለህ አታምንም? በቅድሚያ ከአብ የሰረጸ እንደሆነ አምናለሁ። የእግዚአብሔር አብ እስትንፋስ መሆኑን ታምናለህ ወይስ አታምንም ነው ያልኩት እኔ። መጽሐፍ ቅዱስ እንደሚለው ከአብ የወጣ እንደሚለው ከአብ የሚወጣ ብሎ እንዳስቀመጠው ከአብ የወጣ ከአብ የሰረጸ ፕሮሲድ ያደረገ ፐርሰናል ፕሮፐርቲ ያለው የራሱ የሆነ ሃይፖስታሲስ ያለው እንደሆነ አምናለሁ። እሱ ማለት የእግዚአብሔር እስትንፋስ መሆኑን አታምንም? ምን ማለት ነው? መብራራት አለበት ያዲ። ምክንያቱም መንፈስ ቅዱስ የእግዚአብሔር አብ እስትንፋስ ነው ብለህ ካላመንክ ስለምንም ማውራት አይቻልም። መጀመሪያ ምንድን ነው ሲባል ለምሳሌ ቃል ምንድን ነው ካልክ የእግዚአብሔር አብ ቃሉ ነው እልሃለሁ። ከዛ ይህን ዲፋይን አድርጊ ካልከኝ ዲፋይን አደርጋለሁ። መንፈስ ቅዱስስ ምንድን ነው ካልከኝ የእግዚአብሔር አብ እስትንፋሱ ነው። እዚህ ጋር ተማመን ነው መጀመሪያ ያለበት። ማነገ ቆይ ኩነትን ይሄ ከኦርቶዶክስ ጋር ስንናገር እንግባባለን። ለምን? ትሪኒቴሪያል ስለሆንን የሚጠቅሱት አባት ስላለ እኛም የምንጠቅሰው አባት ስለሆነ እናንተ ግን አባት አትቀበሉ። እኔ አባት የምትሉት ጉዳይ እናወራዋለን። አሁን ወደ ኋላ ትመልስን። መንፈስ ቅዱስ የእኔ ጥያቄ አንቺ ከመለሽው አካል ማለት ምን ማለት ነው ነው? እሺ እንድመልስልህ መንፈስ ቅዱስ የእግዚአብሔር አብ እስትንፋስ መሆኑን ታምናለህ ወይ? በቅድሚያ ከምን አኳያ አልኩሽ? ከምን አኳያ ነው የምትይው? ምንም አኳያ አያስፈልግም። አኳያ ያስፈልገዋል። ምክንያቱም አንቺ በምትይበት የሆነ እፍ ማለት ነው ብለሽ ካስቀመሽልኝ አልቀበልም። እንደዛ አይደለም። እሺ አንዴ ከሪሌሽን አኳያ ነው? ከፔሮክሬሲስ አኳያ ነው? ከምን አኳያ ነው ይሄንን ያልሽው ነው? ከምንም አኳያ ይሁን መጀመሪያ ይሄን ከምንም አኳያ ይሁን ብሎ ጥያቄ የለማ። ከምን አኳያ እንደዚህ ልበልሽ፣ ኢየሱስ አምላክ መሆኑን ትቀበላለህ ብልክ ከምን አኳያ ትለኛለህ? ምንም ዳውት የለውም። ሰውም ነው አምላክም ነው። ስለዚህ መንፈስ ቅዱስ የእግዚአብሔር አብ እስትንፋስ መሆኑን እናንተ መንፈስ ቅዱስ ማወራው ከእናንተ ጋር ነዋ። መንፈስ ቅዱስ አካል እንዳለው ዲስቲንክት የሆነ አካል እንዳለው አታምኑም። ገባሽ? እሱ ሁለተኛ እኮ ነው ዴቭ። ዋናው ነው መተማመን ያለብን እኮ መንፈስ ቅዱስ። ለምሳሌ አሁን እኔም አንተም አብ ወልድ መንፈስ ቅዱስ አምናለሁ ትለኛለህ። ኦኬ እኔም እልሃለሁ አብ ወልድ መንፈስ ቅዱስ አምኛሽ? አዎ አምናለሁ። ምን እያልሽ ነው? አምናለሁ ስለተባባልን ቆይ ይመለሳል። እኔና አንተ የምናምነው ነገር አንድ ነው ማለት አይደለም። አይ ኖ ዳት አውቃለሁ። አብ ወልድ መንፈስ ቅዱስ ስለምታምኑ እኔም ስለማምን እኔ ስላሴ አማኝ ነኝ ማለት አይደለም። አይ ኖ እሱን አውቃለሁ። ግን ቀጥሎ ደግሞ የሚጠይቀው ጥያቄ ምንድን ነው? መጀመሪያ እዛ ላይ ተግባብተን ነው ምንቀጥለው። እሳቤው ራሱ የማይመሳሰል ከሆነ መቀጠል አንችልም። መንፈስ ቅዱስ የእግዚአብሔር አብ እስትንፋስ ነው ብለህ ታምናለህ ወይስ? አይገናኝም ሁለቱ። እሺ እንዴት እንቀጥል?
አይገናኝም ሁለቱ። ለምን መሰለሽ? በትሪኒቲ ትምህርት ውስጥ ከሪሌሽን እና ከፔሮክሬሲስ አንጻር እነ ኦግስቲን ያስቀመጡበትን መንገድ እንቀበላለን። ሚሞሪ፣ እውቀትና ፍቃድ ብለው ያስቀመጡ ያንን ያስቀመጡበት ከምን አኳያ ነው ብትይ ከፔሮክሬሲስ እና ከሪሌሽን አንጻር ነው ያስቀመጡት። ከዛ አኳያ እናንተ ግን ፌቡ እናንተ ግን ማይኬል ለዝጋ ይወልቅ መጀመሪያ እኮ መጀመሪያ ስቴፕ አለ አይደለ? አንድ ነገር ካልተግባባን እዛ ነገር ኤግዛምፕል ኩባያ እናንተ ቤት ምንደው ጥቅሙ ብልህ ውሃ መጠጫ ነው ትለኛል አይደለ? ኦኬ እኛም ጋር ውሃ መጠጫ ነው። ግን ምንድን ነው የምትጠጭበት? ለምሳሌ በኩባያ ውሃ የማይጠጣ ሰው አለ ወይ? ሜይ ቢ በግላስ ካፕ ሊጠጣ ይችላል ወይ? አይነቱ ሊለያይ ይችላል። ከዛ ሁለተኛው ስቴፕ ጋር እንሄዳለን። መጀመሪያ ግን መንፈስ ቅዱስ አሁን አንቺ ባመጣሽው ምሳሌ እንኳን ፌቡ ኩባያ ውሃ መጠጫ ነው ብለን በመጀመሪያ እንግባባለን አልሽ። በመጀመሪያ ኩባያው ላይ ውሃ መጠጫ ነው የሚለው ላይ ከመግባባታችን በፊት ኩባያው ላይ ነው ያልተግባባ ነው። ለምን? ምክንያቱም ኩባያው የተሰራበት ማቴሪያል የራሱን የቻለ የራሱ አካል አለው ብዬ ስል አይ ኩባያ የሚባለው ምናብ ነው፣ እስትንፋስ ነው፣ ጀስት ምናብ ነው ካልሽኝ፣ ስለዚህ ውሃ መጠጫ የሚለው ጋር ከመነጋገራችን በፊት አካሉ ጋር ነው የምንነጋገረው። አሁን ደግሞ እኔ እንዳድመጠኝ እሺ። ስለ ኩባያ ከማውራታችን በፊት በአይምሯችን ውሃ መጠጫ መሆኑን እናውቃለን። ኦኬ አሁን ከአንተ ጋር ለመግባባት መንፈስ ቅዱስ የሚባለው የአብ እስትንፋስ መሆኑን መጀመሪያ ታውቃለህ። መጀመሪያ መንፈስ ቅዱስ ማለት በእናንተ ምንድን ነው ነው? እሱ ከተመለሰልኝ እዛ ጋር መነጋገር እንችላለን ነው። እኛ መንፈስ ቅዱስ ማለት የእግዚአብሔር አብ እስትንፋሱ ነው። አካል አለው ወይስ የለውም? እሱ ሁለተኛ ጥያቄ ነው እንዴ? ዋናው እሱ ነው አይደለም? ዋናው እሱ ነው። የራሱ ዲስቲንክት የሆነ አካል አለው ወይስ የለውም? መጀመሪያ የእግዚአብሔር አብ እስትንፋስ ነው ብለህ ታምናለህ ወይ? ይህንን መልሽልኝ ፌቡ። ወይ ኒቃዬ ይቅርታ እንትን እናድርግ። እንትን ፍሩትፉል እንዲሆን ምን እናደርጋለን? የዴቭ ጥያቄ ፐርሰን ነው ወይስ አይደለም ነው ባጭሩ። መንፈስ ቅዱስ የምንለው መንፈስ ቅዱስና መንፈስ የሚለው ልዩነቱን ነው እየፈለገ ያለው። ወይ መንፈስ ቅዱስ አካል ያለው አለ፣ ዝም ብሎ መንፈስ ደግሞ አለ፣ ሮሃ የሚባለው ወይም ደግሞ ዊንድ እንደዚህ እፍ የሚባለው። ስለዚህ የትኛውን እያልሸኝ ነው? እንግዲህ ይሄ የፐርሰን ጥያቄ ነው። ቅድም ስላልነበራቸው እንጂ ሃይፖስቴሲስን ስናብራራ ይህን ነገር ነው መንፈስ ቅዱስ አሁን ለምሳሌ መንፈስ ስንል ገብርኤልም መንፈስ ነው፣ ሚካኤልም መንፈስ ነው፣ እግዚአብሔርም መንፈስ ነው። ግን መንፈስ ቅዱስ ስንል ግን እግዚአብሔር እንደ ገብርኤል አይነት መንፈስ አይደለም። አይነት የሚለውን ነገር አሁን ጨመርሽበት። አይስ ግን መንፈስ ሲባል ረቂቅ ማለት ነው፣ በአይን ወይም በእጅ የማይዳሰስ እያለ ነው። ስለዚህ አሁን ዴቭ የሚጠይቀች ጥያቄ ምንድን ነው? መንፈስ ስትሉ ፐርሰን ነው ወይስ እንደ ዊንድ ያለን ነገር ነው እያላችሁ ያላችሁት? በሁለቱ መካከል ያለውን እሺ፣ እናንተ እኮ ናችሁ እንደ ዊንድ የምትሉት። እግዚአብሔር ዊንድ አለው፣ እግዚአብሔር መንፈስ ቅዱስ አለው። አንቺ አሁን እሱ የጠየቀሽን እናንተ እኮ ናቸው ሳይሆን እናንተ እንዴት ነው አንደርስታንድ የምታደርጉት? መንፈስ ቅዱስን እንዴት ነው አንደርስታንድ የምታደርጉት? እንደ ንፋስ ነው ወይስ እንደ ፐርሰን ነው እያለ ነው። እችን መልሰስ እንትና ጭቅጭቅ እንዳይሆን ብዬ ነው። አይ ጭቅጭቅ ነው። እሺ መንፈስ ቅዱስ እንደሚያስተምረኝ ማነብላችሁ የሚነበብ ይዤ ነው ባይዘው። ወይ መንፈስ ቅዱስ ራሱን የቻለ አካል ያለው ከእግዚአብሔር የተለየ ሌላ አምላክ ሳይሆን ከአብ ለይተን ሊለይ የማይቻል የእግዚአብሔር አብ ሕያው እስትንፋሱ ነው። ይኸው ከአብ እስትንፋሱ ማለት ትንፋሽ ነው። ተለየ ሌላ አካል የሌለው እስትንፋሱ ስትይ ትንፋሽ ማለትሽ ነው። እኔ ልቀዳክ ነው ግን ማነክ ኒቅያዬ ልቅዳ ትፈቅድልኛለህ? አስፈቅጄ ነው መቀዳ። ሁሉንም ቅጄ ራሱ እኮ እኛም እየቀዳን ነው። ቅጄ ችግር የለም። ልቅዳ እንዴ ስለፈለግኩት ቀጥላ። ለምን መሰለክ እንደዚህ የሚሉ ሰዎች ስላሉ መጀመሪያ የእግዚአብሔር አብ እስትንፋሱ ነው ብላችሁ ካመናችሁ ነው ከዛ በኋላ አካል አለው ወይ የለም። እኔ ግን ነግሬያለሁ፣ ከአብ የተለየ አካል የሌለው አልኩ እኮ። ከራሱ የቻለ አካል ያለው
ሳይሆን ከእግዚአብሔር የተለየ ሌላ አምላክ ሳይሆን ከአብ ሊለይ የማይችል የእግዚአብሔር አብ ሕያው እስትንፋሱ ነው ይላል። ልቀጥል እኔ? አይ ቆይ ኦኬ ቀጥል ጌባን ከፈለክ። አይ ቅድም እፍ እያለ ነው ስላለ ስለነበረ ነበር። ቆይ አንዴማ ሄቪ አኬ ምንድን ነው ያልከው? ሮሃ ይባል ምን ያልከው? መንፈስ ቅዱስ። ቆይ አሁን ወደ ሌላ እንሂድም። አሁን ዴቮ ጋር ጨርሰና እንቀጥላለን። ሮሃ አይደለም መንፈስ ቅዱስ እና እሱን እመጣበታለን። አይባልም አላልኩኝም፣ ግን ይጨርሱ። የቀዳጅ ስለሆነ በትክክል እንድታዳምጥ ዴቮ ቀጥል፣ እንነጋገራለን። የዲያዲ አትወጣ ለምታረፍ ላላችሁኝ ከቤተ እምነቴ መጽሐፍ ላይ የቤተ እምነትሽ መጽሐፍ እየገለጠው እኛን ሚስኮት አድርጎናል። ምክንያቱም እዛ ጋ ምን የሚላል ተቀምጧል? እዛ ጋ ከአብ የተለየ ሌላ አምላክ ብሎ አስቀምጦታል። እኛ ሌላ አምላክ ብለን አናስቀምጥም። አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንጂ መንፈስ ቅዱስ ሌላ አምላክ፣ ወልድ ደግሞ ሌላ አምላክ። እኛ ይሄ ለራሳችን የተጻፈልን ለእናንተ አይደለም። ለእኛ ለምዕመኑ አካላቶቹ እናንተ እንግዲህ አንዳንድ አምላክ ስለምትሏቸው በአካላትም አምላክም ስለምትሉ አካላት የሚባል የለም። እግዚአብሔር አካል አለው ብለን አናምንም። ሲጀምር ላንብብልህ። እሱንም ከፈለግ እግዚአብሔር አካል አለው አይባልም። ለእግዚአብሔር ስንል አብ ማለት ነው። አብ ግን ያለው ምንድን ነው? ቃልና መንፈስ። አንብብልኝ ካል ታነብላለህ። እግዚአብሔር አካል አለው አይባልም። ምንድን ነው ያለው? እግዚአብሔር መንፈስ ነው። ያ መንፈስ ምንድን ነው? ምን ማለት ነው? ምንድን ነው ያ መንፈስ? አካል ያለው ነው ወይስ ዝም ብሎ ትንፋሽ የሆነ ነገር ነው? ምንድን ነው ያ መንፈስ? ኦኬ፣ በጣም ጥሩ። አሁን አንተ አካል ያለው ዝም ብሎ ስትል በየትኛው ማለት በመስማት ነው፣ በማየት ነው፣ በመንካት ነው? ዝም ብሎ የሚለውን ሪዝን የሰጠኝ ከየት አምጥተህ ነው ዴቫው? ለምሳሌ መንፈስ ስትይ ለእግዚአብሔር አካል አለው አይባልም አልሽ። ኦኬ፣ መንፈስ ስትይ እግዚአብሔር አካል አለው ካልተባለ እግዚአብሔርን በምንድን ነው ዲፋይን የምታደርገው? አካል ከሌለው በቃሉ ይናገራል። በመስማት ጆሮ አለን። እግዚአብሔርን ዲፋይን ያደረጉት አባቶቻችን በመስማት ብቻ ነው እንጂ በማየት አይደለም። በአይናቸው አላዩትም። አንተ ግን አካል የለው ስትል አካል የምናውቀው የሚነካ ነው። ስለዚህ ሄቨን ኒቂያ እዚህ ጋር ነው የተላለፍ ነው። አካል ብላችሁ እናንተ ስትሉ እጅ፣ አፍንጫ፣ እግር ማለታችሁ ነው እንዴ? ኦኬ፣ አድመጠኝ። ማለታችን አለመሆኑን አንተ ነው የምታስረዳኝ። እንግዲህ የሚነካልሽኝ እኮ የሚዳሰሳል እኮ ነው። ለምሳሌ ሳይሆን አንተ እግዚአብሔር አካል አለው ስትለኝ እንዴት አወቅ አካል እንዳለው ብልክ አይተኸው ነው ወይስ ነክተኸው ነው? ሀብዲ ነው አካል የሰጠው በምንድን ነው? መጀመሪያ መልሽልኝ። አካል ብላችሁ ስትሉ ፊዚካል ቦዲ እያላችሁ ነው። ፊዚካል ማለት ነው አካል ማለት ይሄኛ። ይኸው መልሻለሁ፣ አንተ ደግሞ መልስልኝ። ስለዚህ አብ ፊዚካል የሆነ ቦዲ ነው ያለው፣ ወልድ ፊዚካል የሆነ ቦዲ ነው። ምን ያላልኩም ተውኩት። አሁን አንተ አካል እግዚአብሔር አለው ስትል እንዴት አወቅ? ምን አይነት አካል ነው ያለው? የሚነካ፣ የሚዳሰስ፣ የሚሰማ፣ የሚደመጥ በምንድን ነው አካል መኖሩን ያወቅኩ አንተ? ኦኬ፣ አካል ማለት ይኸውልሽ በደንብ አለ ማለት አይደለም ዴቪዬ። ስወድ በኢየሱስ ልለምነ አካልን አንተ በምንድን ነው ዲስክራይብ የምታደርግልኝ? አሁን እኔን ሮንግ ነች ብለህ የፈለግከውን በለኝ። አንተ አካልን በምንድን ነው ዲስክራይብ የምታደርገው? ንገረኝ። በቃሉ ነው። በመስማት ነው ወይስ በመንካት? ለይልኝ። አሁን እኛ ሰዎች እንሰማለን፣ እንነካለን፣ እናሸታለን። ከዚህ ውጭ እኛ ዝም ብለን ኢሉዥን አይደለንም። ላይክ ዝም ብሎ እንደዚህ ሆኖ ምናምን የሚባል ነገር የለንም። እግዚአብሔር በትክክል አስቀምጦልናል በእኛ ላይ እሱን እንድናውቀው። ስፒሪቹዋል ቢንግ በመንካት ስንት በማለት ዴቭ ነው። አንቺን አይደለም ዴቭ ነው። 10 ሴኮንድ ነው። ስለ ጋድ ሜታፊዚክስ አውሩ ፕሊዝ። ከዛ በኋላ ወደዛ ትመለሳላችሁ። ግድ የለም። አሁን እኔ ይቅርታ ዳኒ፣ አሁን እኔ የጠየቅኩትን ያለውን ይመልስልኝ። እግዚአብሔር አንተ አካል አለው ስትለኝ አካልን በምን ገብቶክ ነው እየነገርከኝ ያለው? እኔም እንዲገባ እኔም ሰው ስለሆንኩኝ አሁን መላእክት ስንላቸው ተገልጠው ሰዎች በአይናቸው በብረቱ ያዩዋቸዋል። ሰው ሆኖ ይመጣሉ መላእክቶች። አሁን እግዚአብሔርን አንተ አካል አለው ስትለኝ በየትኛው ሴንስ አውቀኸው ነው?
ዴቪዬ ይቅርታ። አካልን የማቅበት ወይም የምንለየው በኖሽን እና በአፕሮፕሬሽን ነው የምንለየው። አካል የሚለውን ነገር ዲፋይን የሚደረገው በኖሽን እና በአፕሮፕሬሽን ዲፋይን ይደረጋል ማለት ነው። አካል የምታውቀው በኖሽን እና በአፕሮፕሬሽን ዲፋይን ይደረጋል ማለት ነው። አካል ማለት አይችልም ዴፊኒሽን አይችልም። ታቆይ ወዴት ነው ማለት አሁን አንተ በምን ነው የምታውቀው ስልህ የነገርከኝን ማየት አለብኛ። ምን እያልከኝ እንደሆነ አልገባኝም። አካልን እኔ በምንድን ነው ስትይ በማየት በመንካት አልኩ። አካልን እኔ ሂውማን ቢንግ ነኝ። የማውቀው አካልን ስነካው ሳየው ብቻ ነው። ስሰማም እግር ዳና ምናምን ስፕሪት ቢንግን በመንካት በመዳሰስ ማየት መለየት ትችያለሽ ወዳጄ። ስለዚህ እግዚአብሔር መንፈስ ነው እያልከኝ ነው? ኦፍኮርስ ስፕሪት የሆነ ቢንግን በመንካት በመዳሰስ ይለያል እንዴ? እግዚአብሔር ቢንግ አይደለም ባይዘው። አንዴ ቢንግ ማለት ምን ማለት ነው? አንዴ ዴቪዬ ትጠይቀኛለሽ እኮ ቢንግ ማለት ምን ማለት ነው? በመላእክቶች ወይ ደግሞ መላእክትና አጋንንት ጦርነት አድርገው ያውቃሉ አይደለ? ዳንኤል ስናይ አይደለ? መልአኩን ምን አለ? የፋርስ ንጉሥ ስንት ቀን ተቋቋመኝ አለ። ያንን ማለፍ እንዳይችል የሚችል መንፈስ። እግዚአብሔርን ግን ማንም የሚይዘው አካል የለም። እግዚአብሔር መንፈስ ነው፣ ሁሉን የሞላ መንፈስ ነው። እግዚአብሔርን ልክ እንደ መላእክቶች አካል እየሰጠቅ ስፔስ ታይም እየሰጣቸው ማስቀመጥ አችሉም። ባይዘዌይ እቺ መልስልኝ። በቃ ባይዘዌይ ከመሄዴ በፊት ፕሊስ መልስልኝ። ምኑን? አንተ እንዴት አወቅ? መንፈሳዊ አካል የሚባለውን እንዴት ነው ያወቅከው? አንተ እንደ ሰው ነገርኩሽ እኮ ስፒሪቹዋል ቢንግ ነው። ስለ ሃይፖሳሲስ ስናወራም ያ ሃይፖሳሲስ ስፒሪቹዋል ቢንግ ነው። የሆነ የሚዳሰስ በመስማት ነው የምታውቀው ወይስ በመንካት? ቆይ ልጨርሳ። ፌቡ ከጠየቅሽኝ ለምን አታስጨርሽኝ? ስፒሪቹዋል ቢንግ ልክ እንደ ፊዚካል ቦዲ በመንካት በመዳሰስ አይደለም የሚለየው ማለት ነው። ስፒሪቹዋል ቢንግ አካልን ሃይፖሳሲስን የምንለይበት በኖሽን እና በአፕሮፕሬሽን ይለያል በቴዎሎጂ ማለት ነው። ሃይፖሳሲስ ብለን ስንል ደግሞ ያ ሃይፖሳሲስ በሶስት ነገር ዲፋይን ይደረጋል ብለናል። ሰልፍ ኤግዚስተንስ የሆነ ኢንዲቪዥዋል ቢንግ የሆነ ራሽናል ቢንግ የሚለውን እንትን ይላል፣ በዛ ይተነተናል፣ ይገለጣል ማለት ነው። ራሽናል ቢንግ ደረጃ ደግሞ 3 ራሽናል ቢንጎች አሉ ተብሎ መላእክት፣ ሰውና እግዚአብሔር እነሱም ዲፋይን ይደረጋሉ። በቴዎሎጂ ሜታፊዚክሱ በደንብ ያስረዳዋል። ያን እነ ቶማስ አኳይነስ ይህንን በደንብ ዘርዝረው አስቀምጠውታል ማለት ነው። እነ ኦገስቲን የካፕዶሻ ፋዘሮች በደንብ ዘርዝረው አስቀምጠውታል። ስፒሪቹዋል ቢንግ ልክ እንደ ፊዚካል ቦዲ የሆነ በመንካት በመጨበጥ በመዳሰስ የሚለካ ወይም የሚመዘን አይደለም። ነገር ግን በኖሽናቸው አካልን በኖሽን እንለየዋለን። 5 ኖሽኖች አሉ። በነዛ ኖሽኖች እንለያለን። አካልን በአፕሮፕሬሽን እንለያለን። ለምን? አፕሮፕሬሽን ከአካል አንጻር ከሃይፖስታሲስ አንጻር ስለሚሰጥ ማለት ነው እንጂ አሁን እናንተ እያስቀመጣችሁልኝ ያለው አዲስ ነገር የሰማሁት አካል የሚለውን ነገር እናንተ የተረዳችሁት ሃይፖስታሲስ የሚለውን ነገር የተረዳችሁት የሚጨበጥ የሚዳሰስ የሚነካ ፊዚካል የሆነ ቦዲ አድርጋችሁ ነው የተረዳችሁት ማለት ነው አይደለ? ልክ ነኝ? አንተ ነገር እኔ እንደዛ ተረዳው። አንተስ በምን ነው የምትረዳው? ዴቪ እሱ ነው የፈለግኩት እኮ እስካሁን የዘረዘርኩት በሙሉ አልተሰማም። እኔ የምፈልገው በመስማት በማየት በመንካት በየትኛው ነው አንተ የምታውቀው? ስፒሪቹዋል ቢንግ በመንካት በመዳሰስ አይለካም፣ አይመዘንም። በምንድን ነው ልኬቱ? በምንድን ነው? እሺ እንዴ እኔ እኮ የፈለግኩት እሱን ነው። ልኬታችሁ በምንድን ነው እናንተ? ነገርኩሽ። ሃይፖስታሲስ የሚለየው በኖሽን እና በአፕሮፕሬሽን ነው አልኩሽ። ያዲ ያለክ አንተ እንደምትለው ከሆነ ስንት ሊቪንግ ጋድ አለ? አንድ ነው። አንድ እግዚአብሔር ነው የሚባለው። ሊቪንግ ህይወት ያለው ሊቪንግ ጋድ ስንት ነው? አብ በራሱ ህይወት አለው፣ ወልድ በራሱ ህይወት አለው፣ መንፈስ ቅዱስ በራሱ ህይወት አለው። እንደዚህ አይነት ባ ጋ አይሰራም። ያዲ ይኸውልህ ስለ ኢሴንስ ነው የምናወራው። ቆይ ስለ ኢሴንስ ነው የምናወራው። ስለዚህ ስለ ኢሴንስ ስናወራ አንድ መለኮት፣ አንድ ህይወት፣ አንድ እውቀት፣ አንድ ፍቃድ ነው በአብ በወልድ በመንፈስ ቅዱስ። ሊቪንግ ጋድ ኢሴንስ ነው እንዴ? ስለ ኢሴንስ ነው ህይወት፣ ስለ ህይወት አይደለም የምናወራው። ስለ ሊቪንግ ጋድ አንተ የህያው እግዚአብሔር ልጅ ነው አለው። ስንት ህያው እግዚአብሔር አለ?
አንድ ህያው እግዚአብሔር ነው። አንድ አምላክ ነው። ህያው እግዚአብሔር ስንት ህያው እግዚአብሔር ነው ያለው? ህያው ማለት ምን ማለት ነው? ህያው ነው ሊቪንግ ጋድ። ሶ ህያው ማለት ምን ማለት ነው አልኩ። ዘላለማዊ የሆነ እግዚአብሔር አይደለ እኮ። ስንት ህያው የተባለ ስንት ሊቪንግ ጋድ አለ? አንድ ህያው እግዚአብሔር አለ። አንድ አምላክ። ማነው እሱ አንዱ ህያው እግዚአብሔር? አብ ወልድ መንፈስ ቅዱስ ይባላል። ክርስቶስ የአብ የወልድ መንፈስ ቅዱስ ልጅ ነው። ክርስቶስ የአብ የወልድ መንፈስ ቅዱስ የአብ ልጅ ነው። ያኛው ደግሞ ከሃይፖስታሲስ አንጻር ነው የምትናገረው። የአብ ልጅ ነው። አንድ ሊቪንግ ጋድ ነው ያለው አልከኝ እኮ አይደል? አንድ ሊቪንግ ጋድ ልጅ አለው አላልከኝም? የስ በኖሽን ትለያቸዋለህ። ሃይፖስታሲስ የሚለየው በምንድን ነው ብያለሁ? በኖሽን ነው የሚለየው። ቆይ በኖሽን ስትመጣ በኖሽን አዳምጠኝ። በኖሽን ስትመጣ ኖሽን ከምን አኳያ ነው የምትናገረው ብያለሁ? ከድርጊት ነው ያላልከኝ? ኖ አላልኩም። እሱ አፕሮፕሬሽን ነው። ኦኬ ወይ ለውጫለሁ ማለት ነው። ከምን አንጻር ነው ኖሽን? 5 ነጥቦች አሉት። የስ ኖሽን ስለ አካል ነው እያወራ ያለው። ለምሳሌ አብን በቅድም ገልጫለሁ። አንቢጋትን ነው፣ ኢናሰቢሊቲ ነው። ይሄ ኖሽን ለማን ነው የሚሰጠው ብያለሁ? ለአብ ብቻ ነው የሚሰጠው ብያለሁ። ወላጅነት ስለ ሃይፖሳሲስ እያወራ ስንት ሊቪንግ ጋድ አለ? መለስኩልህ እኮ ያዲ ስንት ነው? ህያው እግዚአብሔር አንድ እግዚአብሔር ነው ያለው። ከመለኮት አንጻር ነው የምትናገረው። እግዚአብሔር ብለህ ስለ ህያው እግዚአብሔር ብለህ ስትል፣ ዘላለማዊ እግዚአብሔር ብለህ ስትል አንድ እግዚአብሔር ነው። ከኢሴንስ አንጻር ነው የምትናገረው። ክርስቶስ የማን ልጅ ነው የተባለው? የአብ ልጅ ነው። የአብ ልጅ አይልም። አንተ የህያው እግዚአብሔር ልጅ ነው ያለው። ኦኬ፣ ያ እግዚአብሔር ተብሎ የተጠቀሰው ከሃይፖስታሲስ አንጻር ነው እንጂ ኢየሱስ ክርስቶስን የመንፈስ ቅዱስ ልጅ ልትለው አትችልም። ህያው እግዚአብሔር ተብሎ እኮ አብ ዲፋይን ተደርጎ ተቀመጠልህ እኮ። ምንድነው ራስህ እኮ መለስከው። አብ ዲፋይን ተደርጎ ተቀመጠ። ስለ አብ ነው እየተናገረ ያለው። ስለ ሃይፖስታሲስ ነው እዛ ጋር እየተናገረ ያለው። ኢየሱስ ክርስቶስ የህያው እግዚአብሔር ልጅ አይደለም እኮ። ከሃይፖስታሲስ አንጻር ካወራ ስለማን ልጅ ነው? አንተ እኮ ነው ሃይፖስታሲስ ብለህ እየለየኸው። አልገባኝም። ከኢሴንስ አንጻር አትናገርም። ያ መንፍቅና ነው። የመንፈስ ቅዱስ ልጅ አይደለም ኢየሱስ። ለአንተ መንፍቅና የሆነው መጽሐፉ ግን የህያው እግዚአብሔር ልጅ ነው ብሎታል እኮ። ያ እግዚአብሔር ማን ነው? ስለ የትኛው ሃይፖስታሲስ? አንዱ ህያው እግዚአብሔር ነው የሚናገረው። ማን ነው? ሃይፖስታሲሱ ማን ነው? የምን ሃይፖስታሲስ ነው የምትለው? ልጅ ያለው ሃይፖስታሲስ ማን ነው? በስላሴ አንተና ሃይፖስታሲስ እያልክ ያለው ምንድን ነው? ሃይፖስታሲስ አካል። እሺ፣ ስለዚህ የዕብራውያን ምዕራፍ 1:3 ላይ ሃይፖስታሲስ የሚለው አካል ነው ባህሪ። ከዚህ ወደዛ አትሄድ ያዲ። አዳምጠኝ። ልጅ ያለው አካል የትኛው ነው በስላሴ ትምህርት ውስጥ? እግዚአብሔር ማን ነው? የአካል የስላሴን አስተምሮት አልቀበሉም። እኔ የስላሴን አስተምሮት አልቀበሉም። ስላሴ አማኝነኛ ስለ አካል እየጠራው እሱን እኮ ነው እያወራን ያለ ነው አለ እየተወያየን ያለ ነው። እሱን እኮ ነው ህያው እግዚአብሔር የተባለው ማን ነው ነው ጥያቄ። በቃ ህያው እግዚአብሔር ስንት ነው ስለ አንድ ነው አልከኝ። የአንዱ ህያው እግዚአብሔር ልጅ አለው ወይ? እኛም ራሱ የዛ የህያው እግዚአብሔር ልጅ ተብለን እንጠራለን በሆሴ ምዕራፍ 1:10 መሰረት። ስለዚህ ህያው እግዚአብሔር የተባለው ማን ነው? ትሪኒቲ እና ከኢሴንስ አንጻር አዎ ወልድም መንፈስ ቅዱስም ለፍጥረቱ አባት ይባላሉ። አይዱ ነው መጽሐፍ ቅዱስ ይበይናል። መጽሐፍ ቅዱስ ይፍታ። ዴቪዬ በጣም እናመሰግናለን ስለሰጣችሁን እድል። ሉትራኖች ቢግ ሪስፔክት የሚሉ ቲክቶከሮች ይህን ያህል ካወራን እንደ ሪስፔክት ተደራርገን ከተወራራ እናመሰግን። ግን ብዬ ደግሞ እኛ አንድ ቀን በምናዘጋጀው መርሃ ግብር ላይ ይገኙልን እባክዎትን። እርሶ ደግሞ አንዳንዴም በቅ ይባሉ። እሺ እንመጣለን፣ ችግር የለም። አንድ ግን ያዲ ቆይታሜ ያዲ አንድ 30 ሰከንድ ብቻ ወስደህ ትነግረኛለህ። ኢየሱስ አብም ወልድም ነው አይደለም? አዎ ኢየሱስ አብም ነው ወልድም ነው። አብም ነው ወልድም ነው። በዮሐንስ ወንጌል ምዕራፍ 14:28 ላይ እኔም እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ ይልና የምትወድኙስ ብትሆን ከእኔ አብ ይበልጣል፣ ወደ አብ በመሄዴ ደስ ይበላችሁ አለ። ከእኔ አብ ይበልጣል ብሎ ተናጋሪው ማን ነው? ይናገረው ኢየሱስ።
እሺ ኢየሱስ ስንል አብም ወልድም ኢየሱስ አብም ነው ወልድም ነው ብለሽኛል አይደለም? ያ ስለዚህ የጠየቁ ምንድነው ጥያቄው? እዚህ ጋር እኔ አብ ይበልጣል ብሎ እየተናገረ ያለው ማን ነው? የሚናገረው ኢየሱስ አልኩ። ጥያቄው ምንድን ነው? ልክ አይደለም? እሺ ኢየሱስ አብም ከአብ ይበልጣል ማለት ነው ኢየሱስ ወይስ